Rough drop it again. ጸሎት ሰዓቱ ላይ ሆኖ ነው ማለት የሚያነበው መጽሐፍ ላይ ያየው እንደነበረ እንደሚመስለው ነው የነገረኝ ሮፍናን የሚለውን ቃል ግን በጣም ጭንቅላቴ ውስጥ ሲመላለስብኝ ኬቱ ጋር ነው ያገኘሁት ብዬ ፈለግኩት አለ እና አስፈልገው እዛ ቦታ ላይ ላገኘው አልቻልኩም ማለት እና የሚመሳሰል ነገር በጥቂቱ ቃላት ወይ የተመረጠ ነገር እንጂ ቃሉን ራሱን ላገኘው አልቻልኩምና ይሄ ነገር አንድ ነገር መሆን አለበት ብሎ አሰበ እና በዛ ሰዓት እንግዲህ እኔ አልተወለድኩም ሰው በቃ የሚወለደው ልጅ መሆን አለበት ብሎ አሰበ እና እንደነገረኝ ሄዶ ግድግዳ ላይ የጻፈው እስክሪፕቶ ምንም አላገኘሁም አለኝና እንዳይጠፋ ቶሎ ጻፍኩትና ስሙ ይወጣልኝ እዛ ነበርና ያው ስሙን ከስሙ ጋር ነው የተወለድኩት ማለት ነው ሮፍናን ከሚለው ስም ጋር መታወቂያ ላይ ያለው ስም ሮፍናን ኑሪ ሙዘይን ነው ስቴጅ ስሜ ደግሞ ሮፍናን ነው ምክንያቱም የአባቴ ስም ስቴጅ ስሜ ላይ የሌለበትም ምክንያት ስሜ አባቴን ነው የሚያስታውሰኝ ሙሉ ለሙሉ ሰዎች ሮፍናን ብለው ሲጠሩኝ ልክ ከና አባቴ እንደጠሩኝ ከና አባቴ ስም እንደጠሩኝ አድርጌ ነው የምወስደው። ሰው ሁሉ በጊዜው ይገለጻልና ትውልድ ብለሽ ስታወሪ ሁሉ ጊዜ እያሰብሽ ያለሽው ስለ ሰው የሰው ልጅ ስለሚባለው ነገር ነው። ስለዚህ እንደ ትውልድ ማሰብ ስንችል የተሻለ መራመድ እንችላለን ብዬ አስባለሁ። ምክንያቱም እኔም ማድረገው ነገር የኔን ትውልድ ይገልጻል። ከሆኑ ዓመታቶች በኋላ በእነንትና ጊዜ ይባልና አዎንታዊም አሉታዊ የሆነው ነገር በሙሉ ከኛ ጋር አብሮ ይጠራል። በእኔ ጊዜ የተሻለ ነገር መጻፍ አለብኝ አይደል? ምክንያቱም ስልሳዎቹን ስታስቢ ብሔራዊ ቲያትርን ታስቢያለሽ፣ አየር መንገድን ታስቢያለሽ፣ ክቡን ባንክ ታስቢያለሽ፣ ስላሴ ቤተክርስቲያንን ታስቢያለሽ። ብዙ ነገር አለ። እነዛ መንገዶች 4 ኪሎ ስቴጅ ያሉት የተገነቡ ሰው ስትሄጂ በሆኑ ሰዎች ጭንቅላት ውስጥ ነው እየተራመድሽ ያለሽው ማለት ነው። አንድ ሰው የከሚሴን ሙዚቃ ከተማ ተወልዶ አድጎ ሲሰማው ለከተማ ሰዎች እንዲሆን በከተማ ቀመስ አቀናባሪዎች ተቀናብሮለት ላንቺ ዲዛይን ተደርጎ ተሰርቶ ነው የሚሰጥሽ። የትክክለኛውን የከሚሴን ባህል የሚያውቀው ከሚሴ ተወልዶ ያደገው ልጅ ሶረኛውን ዋሽንግተን የነፋው ልጅ ማለት ነው። ከአንቺ በጣም ብዙ ጥልቅ በላይ ያን ያውቀዋል። እኔ ትምህርት ቤቶች ስለሌሉ እጄ እንማርበት የምችለው ያለኝ አማራጭ የመጀመሪያው የባህል ሙዚቀኞች በተለይ ደግሞ ማሲንቆን ከሆነ የፈለኩት ማሲንቆን ለሰዎችን ለማዝናናት ሳይሆን መጀመሪያ ለራሱ መጫወት ከልጅነቱ የጀመረ ሰው እና ትክክለኛውን የማሲንቆን ባህሪ ፊሊንጉን ማወቅ እንደዚሁም ደግሞ ቅኝቶቻችንንም ልክ እንደዚህ እንዲሁም ደግሞ የባህል ሙዚቃዎቻችን የተለያዩ ህዝቦች እንግዲህ ያላት ሀገር እንላለን አይደል? በየትኛውም ቦታ ስትሄጂ ከቦታው አቀማመጥ፣ ከከፍታው፣ ከቦታው ዝቅታ፣ ከቦታው ብርዳማነት፣ ከቦታው ሞቃትነት ጋር አለባበሶች፣ አካሄዶች፣ ዳንሶቹ እያንዳንዱ ባህል ይገናኛል። ለሰው ልጅ እንግዲህ ባህልን የሚሰጠው ይሄ ነው። ኤሌክትሮኒክ ሙዚቃ ለስራ እንጂ ኤሌክትሮኒክ ሙዚቃን እንደ ፕላትፎርም እንደ አንድ መንገድ ራሴን ላሳይበት ባህሌን ላስተዋውቅበት የምችልበት አንድ
ለኔ በዚህ ጊዜ የተፈጠረ ጃዝ ሚውዚክ ማለት ነው እንጂ በቃ ኤሌክትሮኒክ ሙዚቃ ዘመናዊ ፈረንጆች የሚወዱት አሁን እሱ አላስናጠ ፖይንት። ለምሳሌ ኤሌክትሮኒክ ሙዚቃ ባይፈጠር ኖሮ ዴፊኒትሊ ጃዝ ሙዚቃ ውስጥ ነበር የምታገኝ። ምክንያቱም የበለጠ ሪሰርች ልሰራና ነገሮችን ላዋህድበት የምችለው አንዱ የሙዚቃ አይነት እሱ ስለሆነ፣ ነገር ግን እኔ ደግሞ ወጣት በሆንኩበት በዚህ ሰዓት ደግሞ የኤሌክትሮኒክ ሙዚቃ የተሻለ አማራጭ ይዞልኝ ስለመጣ እሱን መረጥኩና ሄድኩኝ። ዋናው ግን ጎል ከኋላ ያለው ለዛ ነው ሙዚቃዎቹን ስትሰሚ ስቲል ሳውንዱ 100% ኤሌክትሮኒክ ነገሩ ውስጡ ይኑር እንጂ ግን ሙሉ ለሙሉ ባህል ያለ፣ አስተሳሰብ ያለ፣ ሴት ያለ፣ አስተዳደግ ያለ፣ ለዛም ነው ዘራቂ የተባለ ጋሞና ቼንቻና ዶርዜና ዶኮና ኤሶና መቼም ዘፈን ያለ መልእክት አለመኖር አለበት አይደል? ያኔ ከኢዲኤም እየወጣ ይመጣል። የኔ ሙዚቃ ኢዲኤም አንዱ አካል እንጂ ኤሌክትሮኒክ ሙዚቃ ውስጥ ነው ያለ። ስለዚህ ስለ መልእክት እጨነቃለሁ፣ ስለ መልእክት ያገባኛል ማለት ነው። እዛው ስለማስቀምጣቸው እያንዳንዱ ሙዚቃ የራሱ የሆነ ትርጓሜዎች አሉት። ግጥሞቼም ግጥም የሌላቸው ሙዚቃዎችን እና ፒያሳን መረጥኳት እንደ ቦታ ቢካዝ ሁሉም ሰው ኢንተርሴክት የሚያደርግበት ቦታ ነው። ሙዚቀኛውም፣ ቲያትረኛውም፣ የእምነት ሰዎች በቃ ሁሉም ሰው አለ እዛ ቦታ እና ያቺን ነገር ሰባዎቹ ላይ ወስጃት ምን ላደርግ ይችላል ካነበብኳቸው ነገሮች አንጻር ካየኋቸው ነገሮች አንጻር። ስለዚህ እነዛን ጸሐፊያን በእኔ ውስጥ መውለድ እፈልጋለሁ ሁሉ ጊዜ። ፕላስ ደግሞ ሰባዎቹ ላይ እቺ በጣም ኢምፖርታንት ነገር ነች ለኔ። ሰባዎቹ ላይ ብዙ የምንሰማው ነገር ደምደም የሚሸት ነገር፣ ሰው ከላይ እንደዚህ ጨረሰ፣ እንዲህ ተጨፈጨፈ፣ እንደዚህ ታሰሩ። እውነት ነው ታሪካችን ነው፣ የሚያሳፍር ታሪካችን ነው። ግን ደግሞ እሱ ብቻ አይደለም፣ የተፋቀሩም ሰዎች የተዋደዱም ሰው ባይሆን እኛ የሥራ ባህላችን ይታማል ብዙ ጊዜ ኢትዮጵያኖች። በዛ በኩል ደግሞ ስትሄጂ ደግሞ እዛ ጋር ደግሞ ያለው ማህበረሰብ በስራ ማክበሩና በስራ ባህሉ አይታማም። የስራ ሰዎች ከምንላቸው ውስጥ ያሉ ናቸው ብዬ አስባለሁ። ይሄ እንግዲህ ሪያሊቲ ነው ስናያደግ ነው እና ጌት ቱ ወርክ መልእክቱ እንግዲህ ወደ እንግሊዝኛው መልእክት ስትመጪ ጌት ቱ ወርክ ዳንስም ሊሆን ይችላል። ለዳንስም ለስራም ለምንም ጌት ቱ ወርክ ልትይዝ ትችላለች። ግን ጥሬውን ወደ አማርኛ ከገለበጥሽው ወደ ስራ አይነት ነገር መልእክት ያለ ሰው ከዛ ጋር ተያይዞ ሰዎች የሚገርምሽ ነገር ብዙ ሰው ቴክስት ያደርገኛል ጂም ውስጥ ወደ ስራ ጠዋት ከመነሳት በፊት ይሄንን ሙዚቃ ሰማለሁ ይሉኛል። ያደርጉታል ደግሞ ሬዲዮ ስቴሽኖች ጠዋት ያጫውቱታል። ሰው አንዳንድ ጊዜ ሙሉ አይ ቲንክ ይሄ አልበሙም አንዱ ሌላ ለየት ያደረገው ነገር ያ ይመስለኛል። አንዳንዴ ቃላቶች ሳትናገር ሙዚቃ መንፈስም ነውና በኢንስትሩሜንቴሽኑ ውስጥ የምትረጃቸው ነገሮች አሉ እና ያ ኮኔክሽን አለ። ሰዎች ሞቲቬት ያደርጉበታል። እኔም ሙዚቃውን ስሰማውም ስሰራውም በጣም ጥሩ ሞቲቬሽን አለኝና ታይትሉም የመጣው ከዛ የተነሳ ጉራግኛ ደግሞ የሆነበት ምክንያት ደግሞ ያ ነው። Get to work.
እንደዚህ አይነት ስቴት ላይ ስትሰሪ ወይም አይዋሽም ነርቨስ መሆን ምንም ብርቅ ነገር እዛ ቦታ ላይ ቁጭ ብለው በእኛ ጊዜም በኖረ ኖሮ ብሎ እስኪ ቀኑ ድረስ ላስተዋውቀው ፈልጋለሁ። ሙዚቃ ያ ብቻ አይ ይሄም የሚለውንም ማስተዋወቅ ፈልጋለሁ። ሎሬት ጸጋዬን ፈራን ፍቅር ፈራን ፍቅር ፈራን ፍቅር ፈራን እውነት ህብረት ፈራን ፍቅር ፈራን ፍቅር ፈራን ህብረት ፈራን ፍቅር ፈራን ህብረት ፈራን። ዳይመንዱ የሁለት ትራያንግሎች ግጥም ነው፣ ወንድና ሴት ማለት ነው። ሁለቱ ሲገጥሙ ዳይመንድ ህይወት የሚባለው ነገር ይሰጠናል። የሚለው ነገር ውስጥ ላይፍ ውስጥ ነገር ያለ ፖርትሬት ነገር አለ። ሌላው ደግሞ ሀገራችን መስቀልን፣ ጥበብን፣ የአንዳንድ ጥለቶቻችን፣ ዲዛይኖቻችን ስናይ በዚህ ቅርጽ ውስጥ ያሉ ናቸው። ማንነቴንም፣ ስሜንም፣ ፍልስፍናዬንም እምነቴንም እዛ ውስጥ አለ እና ለእኔ በጣም ጥልቅ ትርጉም ነው ያለ። አሁን እጄ ላይ ከረንትሊ ፕሮዲውስ እያደረኩት ያለውን ለህፃናት የሚሆን ሙዚቃ ነው። በጣም ህፃናት ኪንደርጋርተን ውስጥ ያሉ ህፃናት የሚሰሙት ኢዲየም አለ ሰው በአይነቱ የእኛን ቅኝቶች የያዘ ማሲንቆ፣ ዋሽንት የሚከትበት እነዚህ ነገሮች የያዘ ለእነሱ የሚያስፈልጋቸውን ትንንሽ የምታያቸውን የጥንቃቄ ነገሮች የሚያገኙበት ግን በዛ ውስጥ እድሜያቸው ውስጥ ሊያድግ ይችላል። አሁን ከረንት የሚሰራ ያለሁት ያን ግን ኦልሞስት ያለቀ ፕሮጀክት ነው። ወደ ሌላ ነገር ይባላል። የተለያዩ የክልል ከተሞች ላይ እንግዲህ 5 ቦታ አስበናል። በዚህ ዓመት እሷን ይዘን እንሄዳለን እና እያንዳንዱ ክልል ላይ ስንሄድ ስታንዳርዱ ልክ አዲስ አበባ እንደምናደርገው ራሱ ኳሊቲውን ኤቭሪቲንግ እሱ ይሆናል። እርግጠኛ ነኝ ብዙ ሰዎች በጣም የሚደሰቱበት በጣም ጥሩ ኤክስፔሪንስ የሚሆንባቸው ሙዚቃን ብቻ ሳይሆን ጥሩ ጥበብንም ሊያዩበት የሚችሉበት እንዲሁም ደግሞ ይሄ የእነሱም እንደሆነ አውቀው ታሪክ ላይ እንዳለን አውቀው የራሳቸውን ታሪክ የሚጽፉበት ኮንሰርት በአይነቱም ለየት ያለ እንደሚሆን አስባለሁ። የለዛ ሽልማት የዓመቱ ምርጥ ሙዚቃ አልበም አሸናፊ ሮፍናን ነጸብራቅ። አንቺ ሰው ልገልጽሽ ቃላት አጣሁ። ሽልማት ከሰዎች የሚመጣ ክብር ነው። ከሁሉም የሚበልጠው ክብር ግን ራስን ማክበር ነው። እዛ ላይ አልደራደርም እና ያቺ ነገር እዚህ አድርሳኛለች እና አሁንም ራሴን አክብሬ እሰራለሁ። ሙያዬን ፈጣሪ የሰጠኝ መፍትሄ አክብሬ እሰራለሁ። የእኔ ኃላፊነት እሱ ነው። ለሀገሬም ላበረክት የምችለው ምክንያቱም የአንድ ሰው ታለንት ሲቃጠል የሀገር አንድ ሀብት ነው የሚቃጠለው። ያቺ እንዳትሆን እግዚአብሔር እንዲረዳኝ እንግዲህ በጸሎቴም እዛ ላይ ነው የምጠነክረውና የተሻለ ነገርን ለማምጣት የተሻለ ነገርን ለማሳየት እሞክራለሁ። የተሻለ ኢምፓክት ለመፍጠር ታይቶ ጥፍት ያለ እውነትም ነጸብራቅ እንዳይባል